بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله يا الله فقاد كهونا بزي channel ላይ ተከታታይ ትምህርት ጀምራለሁ ርዕሱም የአምላክ ጽንሰ ሐሳብ በእስላም የሚል ነው ጽሁፎቹን የትምህርቱን ጽሁፎች ማለት ነው ሊንክ ባዮ ላይ ባለው ሊንክ ማለት ነው በሱ ፒዲኤፍ ማግኘት ትችላላችሁ ለመጻፍና ለማጥናት እንዲመቻችሁ ማለት ነው ኢንሻአላህ የመጀመሪያው ክፍል አላህ ይላል እኔ አላህ ነኝ የሚል ነው አላህ Subhanahu Wa Ta'ala በቁርአን አላሁ በሚል ወይንም እኔ አላህ ነኝ በሚል ራሱን 3 ጊዜ አስተዋውቋል እሱንም ነብዩላህ ሙሳ አለይሂ ሰላም ባወራበት ሰዓት ላይ ለነብዩላህ ሙሳ አለይሂ ሰላም ባስተዋወቀበት ሁኔታ ነው እና ሶስቱም የሚገርመው አንደኛው እንመልከታቸው በሱረቱ ጣሃ አላህ Subhanahu Wa Ta'ala ምን ይላል እንደምታዩት ኢነኒ አነላሁ ላ ኢላሃ ኢላ አነ ይላል በእርግጥ እኔ አላህ ነኝ አለ አላህ ከዛ ኢነኒ ማለት በእርግጥ እኔ ማለት ነው ምንም ጥርጥር የለውም ማለት ነው ጥርጣሬ ማስወገጃ ከዛ አነላሁ እኔ አላህ ነኝ ደገመው እኔ የሚለው ማለት ነው ለሙሳ አለይሂ ሰላም እርግጠኝነቱንም ለመጨመር ነው እና በጣም ለማጽናት ማለት ጥርጣሬን ለማስወገድ ነው አነላሁ ላ ኢላሃ ኢላ አነ ከእኔ ውጪ ሌላ ኢላህ የለም ሌላ አምላክ ከኔ ውጪ ሌላ አምላክ የለም ብሎ ራሱን ገለጸ ማለት ነው ስለዚህ አላህ ላ ኢላሃ በማለት አምላክ የለም በማለት ከሱ ውጪ የሚመለኩ አማልክቶችን በሰው ልጆች አምላክ ናቸው ተብሎ የሚመለኩትን አማልክቶች በሙሉ ውድቅ አደረገና ኢላ አነ ብቸኛው አምላክ እኔ ነኝ ብሎ ራሱን ገለጸ ማለት ነው ስለዚህ አላህ ብቸኛ አምላክነቱን ነው በቁርአን በእስላም የሚገልጸው ማለት ነው የእስላም ብቸኛ አምላክ አላህ ነው ማለት ነው ከአላህ ውጪ ሌላ ሊመለክ የሚገባው አምልኮ ሊሰጠው የሚገባው አካል የለም ማለት ነው በሁለተኛው ደግሞ ሱረቱል ቀሰስ ላይ አላህ እኔ አነላህ ብሎ እኔ አላህ ነኝ ብሎ ያስተዋወቀበት ማንነቱ ያ ሙሳ አንተ ሙሳ ሆይ አለ አላህ Subhanahu Wa Ta'ala ኢኒ በርግጥ እኔ አሁንም ምንም ጥርጥር የለውም አነላህ እኔ አላህ ነኝ ረቡል ዓለሚን የዓለማቱ ጌታ አላህ እኔ ነኝ አለ አላህ ስለዚህ አሁን እዚህ ጋር ደግሞ በሌላ መልኩ አስተዋወቀ የመጀመሪያው አነላሁ ላ ኢላሃ ኢላ አነ ከኔ ውጪ ሌላ አምላክ የለም ከኔ ውጪ ሌላ አምልኮ የሚገባው የለም አሁን ደግሞ እዚህ ጋር ምን አለ እኔ ረቡል ዓለሚን የዓለማት ጌታ ነኝ ረብ የሚለው ቃል ፈጣሪ ነኝ ተንከባካቢ ነኝ ጠባቂ ነኝ ከፍጡራኖቹ ጋር ያለውን ግንኙነት ማለት ነው ስለዚህ ጌትነቱን ገለጸ ማለት ነው ሶስተኛው ላይ ደግሞ ሱረቱ ነምል ላይ ደግሞ እንደምታዩት ያ ሙሳ አንተ ሙሳ ሆይ እነሆ አነላሁ እኔ አላህ ነኝ አለ አላህ አልዓዚዙ አሸናፊውና አልሐኪሙ ጥበበኛው አላህ ነኝ ብሎ ራሱን አስተዋወቀ እንደምታዩት ተውሂድ በሶስት ይከፈላል ብለው ዑለማዎች ያስቀመጡት መሰረቱ እዚህ ጋር ነው ማለት ነው ምክንያቱም አላህ አነላሁ ብሎ እኔ አላህ ነኝ ብሎ ያስተዋወቀው በቁርአን ውስጥ 3 ጊዜ ብቻ ነው እነኚህ ናቸው ሶስቱ ስለዚህ የመጀመሪያው ላይ እንደምታዩት ላ ኢላሃ ኢላ አነ በማለት ተውሂድ ኡሉሂያ የተመላኪነት ብቸኝነቱ ከሱ ውጪ አምልኮ የሚገባው ኢላህ እንደሌለ ገለጸ አምላክ እንደሌለ ሁለተኛው ደግሞ ረብነቱን ገለጸ ጌትነቱን የፍጡራን ሁሉ ፈጣሪ ተንከባካቢ ጠባቂ መሆኑን ሩቢያ ተውሂድ ሩቢያ የመጀመሪያው ተውሂድ ኡሉሂያ ሶስተኛው ላይ ደግሞ እንደምታዩት ስሞቹንና ባህሪያቶቹን አልዓዚዝ አልሐኪም በሚል ስለዚህ ተውሂድ በሶስት ይከፈላል የሚለውም በዛው ቁርአናዊ የሆነ ምንጭ እንዳለው ማየት የምንችልበት ነው ኢንሻአላህ በክፍል 2 እንቀጥላለን እያንዳንዱን ከለር ኮድ ያደረኩትኝ ማለት ነው እንደምታዩት የአማርኛ ትርጉሙን ለመጻፍ እንዲመቻችሁ ነው እንደምታዩት አረብኛ ላይ ያሉት ቃላቶች በአማርኛ ላይ በተመሳሳይ ከለር አነ የሚለው እኔ የሚለው ስለዚህ ቃል በቃል ትርጉማቸውን ለመጻፍ ያስችላችሁ ዘንድ ነው ባረከላሁ ሊ ወለኩም ፊል ቁርአኒል አዚም ሰላም አለይኩም ወራህመቱላሂ ወበረካቱ